ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? አለሁ እግዚአብሔር ይመስገን። ግን ዛሬ በጣም እንጃ በጣም የሚያሳዝን ውስጥን የሚነካ ውስጥን የሚሰብር እውነት ለመናገር ማለት ነው ነፃነት ወርቅነህ አርቲስት በዚህ ዓለም አጣኑ ማለት ነው። እኔ እንጃ ዘና የሚያረግ ፈታ የሚያረግ ኢቢኤስ ላይ የተለያዩ ፊልሞች ላይ እና እኔ እንጃ እውነት እግዚአብሔርን የምንወዳቸው የምናከብራቸው አርቲስት ለነሱ ትልቅ ቦታ ያለን እንደዚህ ስናጣቸው በጣም ያሳዝናል፣ በጣም ይከብዳል። ነፍሱን ይማረው፣ በአጸደ ገነት ያኖረው። ለሙሉ ቤተሰቦቹ፣ ለእናቱ፣ ለአባቱ፣ ለእህት ወንድሞቹ፣ ለልጆቹ፣ ለባለቤቱ መጽናናቱን ይስጣቸው ብዬ ነው የምመኘው። ከምላችሁ በላይ እግዚአብሔር በሚያውቀው እኔ እንጃ ሀገራችን ላይ የምንወዳቸው አርቲስቶች የምናከብራቸው እናስፍቲ ብዙ 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 አሉ ዘፋኞቹ እናንተ ግን እነሱ በጣም እኔ የሚገርመኝ ነገር ሐኪም ቤት አመመኝ ብለው ሂደው በዛው ሞተው የሚቀሩት ነገር እንደው ምን ልበላችሁ ቤተሰብ እኔ ሐኪም ቤት ሂደው በዛው ሆዴን አመመኝ እንደዚህ ሆንኩ ብለው ሂደው ራሳቸውን መኪናቸውን ነርተው ሂደው ሐኪም ቤት እዛው ሞተው የሚመጡት ነገር እኔ ሐኪም ቤት የሆነ ነገር አለ ወይስ ምንድነው? ወይንስ እንደው ቀዲራቸው ደርሶ ነው እግዚአብሔር እሱ በቃችሁ ብሎ ነው በርቀት በቃችሁ በምክንያቱም በቃችሁ ብሏቸው ሊሆን ይችላል። ግን አንዳንዴ የሚያጠራጥራል ማለት ነውና ብቻ ነፍሱን ይማረው፣ በአጸደ ገነት ያኖረው። ለሙሉ ቤተሰቦቹ መጽናናቱን፣ ለአድናቆኖቹ፣ ለእኛን በጣም ለምናደንቀው በጣም ለምንወደው መጽናናቱን ለሁላችን የሚስጠን ነው ለመናገር። በጣም ምርጥ ሰው፣ በጣም የሚለይ በጣም መልካም ሰው ነውና እኔ እንጃ እንደው ለቤተሰቦቹ እኔ ታውቃላችሁ እሱ ሄደ ከማይቀርበት ልጆቹ፣ ባለቤቱ፣ ቤተሰቦቹ እኔ ብቻ ምን ብዬ ልበላችሁ ብቻ እኔ ብስማ እውነት አልመሰለኝም ነበረ ዩቲዩብ ላይ ሳይ እውነት ለመናገር እውነት አልመሰለኝም። ዩቲዩብ ላይ ሳይሆን ቲክቶክ ላይ ገብቼ ሳለ የኛ የኢትዮጵያ አንድ ሰው ከታመመ ምንድነው የሚሉት እንትና ታማ አሁን በፊት እንደው ማሞት ምናምን ተብሎ ሞቷል ተብሎ በቁም ነው የሚገዱት። ሀበሻ ለላይክ ብላችሁ ለቪው ብላችሁ ለተለያየ ብላችሁ ሰው ሳይሞት ሞተ ብላችሁ በጣም ነው የሚያስጠላው፣ በጣም ሲበዛ ማለት ነውና ብቻ ከምነግራችሁ በላይ ከበድ ይላል ማለት ነው። ሰውን በቁሙ አትግደሉ። አሁን ደግሞ ሞቶ ምንድነው በፊት የለቀቀው ቪዲዮ አለ አልሞትኩም ምናምን ያለውን ሁሉ አምጥታችሁ አሁን ሞቷል አለ ተወዛገቡ ማለት ነው። ተወዛገቡ ለሱ ሞቱን የማይመኙ ውሸት በሆነ ብለው የሚሉ አሉና ብቻ ፈጣሪ ማጽናናቱን ይስጣቸው ለቤተሰቦቹ። እሱንም ነፍሱን ይማረው፣ በአጸደ ገነት ያኖረው። ይሄን ነው የምለው። ነፍስ ይማር። ይሄን ብቻ ነው። በጣም ውስጥን ይሰብራል እና መልካም ሁሉ ተመኝቻለሁ። መልካም ይሁንላችሁ ማለት ነው ቤተሰብ።